ለአዲስ አበባ ዩኒቨርሲቲ ማህበረሰብና ለመላው አድማጮቻችን እንኳን ደስ አላችሁ። አዲስ አበባ ዩኒቨርሲቲ የ$3 ሚሊዮን ዓለም አቀፍ ሽልማት አሸነፈ። አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን የአፍሪካ ከፍተኛ ትምህርት ለለውጥ የመጀመሪያው ዙር ሽልማት አሸናፊ በመሆን ተመርጧል። ተቋማዊ ለውጥን በመምራትና ለወጣቶች እድሎችን በማስፋፋት ዕውቅና ከተሰጣቸው 5 የአፍሪካ ዩኒቨርሲቲዎች መካከል አንዱ የሆነው አዲስ አበባ ዩኒቨርሲቲ ከሽልማቱ ጋር የ$3 ሚሊዮን የገንዘብ ድጋፍ አግኝቷል። ዩኒቨርሲቲው ይህ ታላቅ ዕውቅና ሪሜጂንግ አወር ፊውቸር በተሰኘው ስትራቴጂካዊ ዕቅዱና ከማስተር ካርድ ፋውንዴሽን ጋር ባለው የረጅም ጊዜ አጋርነት የመጣ ስኬት መሆኑን ገልጿል። እንደ ኢትዮጵያ አንጋፋና ራስ ገዝ ተቋም አዲስ አበባ ዩኒቨርሲቲ ይህንን እድል በምርምር፣ በፈጠራ፣ በሰው ኃይል ልማትና በማህበረሰብ ተጽዕኖ ላይ የሚያደርገውን ስራ የበለጠ ለማጠናከር ይጠቀምበታል። የአዲስ አበባ ዩኒቨርሲቲ ሬዲዮ FM 99.4 የማህበረሰብ ድምጽ። የአዲስ አበባ ዩኒቨርሲቲ ማህበረሰብ ሬዲዮ FM 99.4 የማህበረሰቡ ድምጽ። አዲስ አበባ ዩኒቨርሲቲ